የአድዋ ድል ዝና ድንበር የለውም። ዛሬም ድረስ የዓለምን የነጻነት ታሪክ መልክ መለወጡንም አላቆመም። ባለፈው የካቲት ወር መላው የጥቁር ህዝቦች ኩራት የሆነው 130ኛው የአድዋ ድል በዓል በተከበረ ማግስትም ከአሜሪካ ሌላ ታላቅ ታሪካዊ የምስራችም ተሰምቷል። የጥቁር ህዝቦች የነጻነት ፋና ወጊ የሆነው የአድዋ ድል ከዘመናት በኋላም በዓለም መድረክ ላይ ደምቆ መብራቱንም ቀጥሏል። ከ130 ዓመታት በፊት በኢትዮጵያ ተራሮች ላይ የተጻፈው ያ የወርቅ ታሪክ ዛሬ የአትላንቲክን ውቅያኖስ ተሻግሮ አዲስ ምዕራፍም ከፍቷል። የነጻነትና የህገ መንግስት መፍለቂያ በምትባለው የአሜሪካዋ ፔንሲልቬኒያ ግዛት የምክር ቤት አባላትን በአንድ ድምፅም ያስደመመ ታሪካዊ ውሳኔ ተላልፏል። አድዋ የኢትዮጵያውያን ብቻም ሳይሆን የመላው ጥቁር ህዝብ ኩራት መሆኑንም በይፋ ያወጀውና መጋቢት 2ንም በይፋዊ መዝገብ ላይ ያሰፈረው የዚህ አስደሳች ውሳኔ ዝርዝር ሂደትም እንደሚከተለው ልናቀርብላችሁ ወደናል። አብራችሁን ቆዩ። የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን ሰይማለች። በአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆንም የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ HR 441 የተሰኘው የውሳኔ ሐሳብም የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት እንደሆነም ተነግሯል። በአሜሪካ የግዛቶች ምክር ቤት አሰራር መሰረትም ይህ ውሳኔ በግዛቲቱ የህግ መዝገብ ላይም የአድዋ ድል በይፋ ዕውቅና ያገኘበት ታሪካዊ ሰነድ ሆኖም በቋሚነትም ይቀመጣል ነው የተባለው። ይህ የውሳኔ ሐሳብ ረቂቅም የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት ዕውቅና እንዲሰጠውም የሚደነግግ ነው። ውሳኔውም በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮችን አልፎ ውይይቶች ተደርጎበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። HR 441 ረቂቅ የውሳኔ ሐሳቡን ለፔንሲልቬኒያ የህዝብ ተወካዮች ምክር ቤት ያቀረቡትም ሰሜን ፊላደልፊያ ሞንትጎመሪ ካውንቲ የህዝብ ተወካዮች የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። ሴናተሩ ራሳቸው ረቂቁን ባቀረቡት ዕለትም በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉምም አውስተዋል። የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግርም በዘመናዊ የዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላም ኢትዮጵያዊ ንጉሥ ዳግማዊ ምኒልክና ባለቤታቸው ጣይቱ ብጡል በአመራር ሰጭነት ሀገራቸውን ከቅኝ ግዛት ተቀራማቾች ማስጣላቸውንም አብራርተዋል። ይህም ለአፍሪካ አሜሪካውያንም በሀገር ግዛቱ ውስጥ ለሚኖሩ ትውልደ ኢትዮጵያውያን ሁሉ ታላቅ ኩራት ነው ብለዋል። የፔንሲልቬኒያ ግዛት የተወካዮች ምክር ቤት በበኩሉ በድረገጹ ባሰፈረው ጽሑፉ አውሮፓውያን የአፍሪካ አገራትን ቅኝ ግዛት በያዙበትና መቼም ነፃ የሚወጡ በማይመስልበት በዚያን ወቅትም ኢትዮጵያ ነፃነቷን በማስከበር የአድዋ ድልን አድንቋል። በዚህም ኢትዮጵያ ቅኝ ያልተገዛች ብቸኛዋ አፍሪካዊት ሀገር በመሆን በ19ኛውና በ20ኛው ክፍለ ዘመን በነበሩ የዓለም ሀያላን ዕውቅና ማግኘቷንም ገልጸዋል። በመሆኑም የአውሮፓውያኑ መጋቢት 2 በፔንሲልቬኒያ ግዛት የአድዋ ድል መታሰቢያ ቀን እንዲሆንም ውሳኔ ማሳለፉንም አስታውቋል። የአድዋ ድል ቀንን በማክበርም የአሜሪካን ታሪክንም እናከብራለን ብለዋል። ምክር ቤቱ ያሳለፈውን ውሳኔ በኢትዮጵያና በአሜሪካ ግንኙነት ላይ የሚሰራው አሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴም አወድሶታል። ፔንሲልቬኒያ ምክር ቤት በውሳኔው ከአድዋ የተቀሰመው ትምህርት ዛሬም ድረስ ወሳኝ መሆኑንም የሚያሳይ ትልቅ መልእክት አስተላልፏል። በዓለም ሚሊዮኖችን ለሚያነሳሳና ለሚያኮራ ለዚህ ታሪካዊ ቀን ዕውቅና በመስጠቱ እናመሰግናለንም ብሏል። ኮሚቴው HR 441 ረቂቅ የውሳኔ ሐሳቡን ለፔንሲልቬኒያ ምክር ቤት ላቀረቡት የህዝብ ተወካዮች ቤንጃሚን ሳንቼዝም ምስጋናውንም አቅርቧል። በኮሎራዶ ግዛት የአውሮራ ከተማ ምክር ቤት እንደራሴና የሪፐብሊካን ፓርቲ አባል የሆኑት ትውልደ ኢትዮጵያዊ አቶ አምሳሉ ጸጋዬ HR 441 የተባለው ውሳኔ በምክር ቤቱ ባሉ ሁለቱም ፓርቲዎች ዲሞክራትና ሪፐብሊካን በከፍተኛ ድምፅ የጸደቀ መሆኑንም ለቢቢሲ ተናግረዋል።
ውሳኔው የአውሮፓውያኑ መጋቢት 2 የኢትዮጵያ አርበኞች በ1896 በአድዋ ተራሮች የጣሊያንን ዘመናዊ ጦር ድል ያደረጉበትን ዕለት ለማስታወስ የተላለፈ ስለመሆኑም አክለዋል። 13 ሚሊዮን ሕዝብ በሚኖርባት ፔንሲልቫኒያ ግዛትም በርካታ ትውልደ ኢትዮጵያውያን ፊላዴልፊያን ጨምሮ በሌሎች የግዛቲቱ ትልልቅ ከተሞች ውስጥም ይኖራሉ። የኢትዮጵያ ታሪክ በኢትዮጵያውያን ብቻ ተወስኖ የሚቀር አይደለም ያሉትም አቶ አምሳሉ ያ ታሪክ የአፍሪካውያንና የጥቁር አሜሪካውያን ታሪክ ጭምር ነው በማለትም የድል ቀኑ በፔንሲልቫኒያ ግዛት እንዲታሰብ መደረጉ ወርቃማ ድልን የሚፈጥር እንደሆነም ገልጸዋል። የአድዋ ድል በተመሳሳይ እርሳቸው በተወከሉበት ኮሎራዶ ግዛት አውሮራ ከተማ ምክር ቤትም እውቅና ተሰጥቶት የጥቁሮች ታሪክ ከሚዘከርበት ወር ጋር ተጣምሮ የሚከበር በዓል እንደሆነም አስታውሰዋል። ጉዳዩ ወደ ምክር ቤቱ ከመምጣቱ በፊትም ከፍተኛ እንቅስቃሴ ሲደረግበት እንደነበር ያወሱት አቶ አምሳሉም ይህ ታሪካዊ ድል ለኢትዮጵያውያን፣ ለአሜሪካውያን፣ ለጥቁሮች በሙሉ ትልቅ ድል ነው ሲሉም ገልጸዋል። በግዛቲቱ መጋቢት 2 2026 ለ130ኛው የአድዋ በዓል መታሰቢያ እንዲሆን ተወሰነ ሲባል ትርጉሙ ምንድን ነው? ለምንስ ውሳኔው ረዥም ጊዜ ሊወስድ ቻለ? በሚል የተጠየቁት አቶ አምሳሉም በምክር ቤት አሰራር የውሳኔ ሀሳቦች ወይም ሪዞሉሽንስ ብዙ ማለፍ ያለባቸው ሂደቶች ስለነበሩ ተናግረዋል። መጋቢት 2 የአድዋ ቀን መባሉ ደግሞ ለአንድ ጊዜና ለአንድ ዓመት ብቻም ሳይሆን ቋሚና ቀጣይ እንደሆነም አብራርተዋል። ዕለቱ ለአድዋ ድል መሰየሙ በተግባር ምን ማለት እንደሆነ ተጠይቀው በግዛቲቱ ቀን መቁጠሪያ ካላንደር ውስጥም የአድዋ ቀን ተብሎ ተካቶ ታስቦ ይውላል። ይህ ትልቅ ትርጉም ያለው ትዕምርታዊ ሲምቦሊክ ነውም ሲሉ ይገልጻሉ። ሆኖም ውሳኔው በዚያው ግዛት ተፈጻሚ የሚሆን እንጂ ወደ ፌዴራል የሚያመራ እንዳልሆነ አክለዋል። ይሁንና አድዋ በበርካታ ግዛቶች እውቅና እያገኘ ከመጣ ወደፊት ኢትዮ አሜሪካውያን፣ ጥቁር አሜሪካውያንና የተለያዩ አደረጃጀቶች ጉዳዩን በጊዜ ሂደት ወደ ፌዴራል ይዘውት እንዲሄዱ አንዳች ድል ሊፈጠር እንደሚችልም ያላቸውን ተስፋም ተናግረዋል። አድዋ ኢትዮጵያ በአጼ ምኒልክና ባለቤታቸው እቴጌ ጣይቱ አመራር ሰጭነት የጣሊያን ወራሪዎችን ድል በመምታት ሉዓላዊነቷን አስከብራ የቆየችበት ና በዓለም አቀፍ ደረጃ የጥቁር ሕዝቦች ነጻነትና ጸረ ቅኝ ግዛት ትግል ምልክት የሆነ ታሪካዊ ድል ስለመሆኑም ተናግረዋል። ከአድዋ ድል በኋላ በርካታ ሀገራት የጸረ ቅኝ ግዛት ተጋድሏቸውን በማጠናከር ለዓመታት በዘለቀ ትግል ነጻነታቸውን መቀዳጀታቸውም የሚታወቅ ነው። በአፍሪካ 2 ሀገራት ቅኝ አለመገዛታቸውን ታሪክ የሚያስረዳ ሲሆን ኢትዮጵያ ራሷን ያስከበረችው አርበኞቿ ባደረጉት ትግል ነው። በአድዋ ጦርነት በሺዎች የሚቆጠሩ ጣሊያን ሰራዊት አባላት ሲገደሉ ሌሎች ሺዎች ደግሞ ተማርከዋል። መድፎችን ጨምሮ ከፍተኛ መጠን ያለው የጦር መሳሪያዎችም መማረካቸውን ታሪክ ይነግረናል። በተጨማሪም የጣሊያንን ሰራዊት ከመሩት መኮንኖች መካከል ጄኔራል አልቤርቶኒ ሲማረክ ዋና አዛዥ ጄኔራል ባራተሪ ሸሽቶ አምልጧል። ኢትዮጵያ ይህንን ታሪካዊ ድል የተጎናጸፈችበትን የካቲት 23 ቀንን በየዓመቱ በደማቅ ታሪካዊ ሁነቶችም እያከበረች ቀጣይም ታከብራለች። በአጠቃላይ የአጼ ምኒልክና የእቴጌ ጣይቱ ድንቅ አመራር እንዲሁም የጀግኖች አያቶቻችንን ተጋድሎ ዛሬም በ21ኛው ክፍለ ዘመን የአሜሪካን ታሪክ አብሮ እያደመቀ ይገኛል። የአድዋ መታሰቢያ ቀን በአሜሪካ ካላንደር ውስጥ መካተቱ ለቀጣዩ ትውልድ ትልቅ የታሪክ ቅርስና የማንነት ኩራትን የሚያወርስ ሲሆን የነጻነት ፋናው ለዘላለም ደምቆ እንደሚኖርም አንድ ማሳያ ሆኗል። ዛሬም ይህም የፔንሲልቫኒያ ግዛት ምክር ቤት ያሳለፈው ውሳኔ ተራ የፖለቲካ እውቅናም ሳይሆን የአድዋ ድል ዛሬም ድረስ በዓለም ዙሪያ ለሚያገግሙ ሕዝቦች ያለውን የነጻነት ትምህርት ሕያው ማረጋገጫ ነው። ይህ በግዛት ደረጃ የተጀመረው ታሪካዊ እርምጃም ወደፊት በፌዴራል ደረጃ አድዋ በአሜሪካ ምድር ከፍ ያለ ቦታ እንዲያገኝም በር የሚከፍት ወርቃማ ድልም ነው ተብሎለታል። አርበኞቻችንን በደምና በአጥንት ያስከበሩት የነጻነት አርማ ዛሬ በዲፕሎማሲው መድረክም ትውልዱን ማኩራቱን ቀጥሏል። አድዋ ትናንት የነጻነት ተምሳሌት ነበረ። ዛሬ ደግሞ የዓለም አቀፍ አንድነትና የክብር ማህተም ሆኖ ቀጥሏል። ሰላም ሁኑ።